የኢትዮጵያ የባህር በር ጥያቄና ከሶማሊላንድ ጋር የተፈረመው የመግባቢያ ስምምነት አሁንም በዓለም አቀፍ ደረጃ ከፍተኛ ውይይት እየተደረገበት ይገኛል። ቱርክ እና ሌሎች ሀገራት በኢትዮጵያና በሶማሊያ መካከል ያለውን ውጥረት ለማርገብ ጥረት እያደረጉ ቢሆንም ነገሮች አሁንም ወዳልተጠበቀ አቅጣጫ እያመሩ ነው። ዛሬ በአውራ ዜና አውራ ኒውስ የባህር በር ጉዳይ የደረሰበትን ደረጃ እና አዳዲስ መረጃዎችን ይዘንላችሁ ቀርበናል። ክፍል 1 የቱርክ ሚና እና ድርድር። በቅርቡ በቱርክ አምባሳደሮች አማካኝነት በኢትዮጵያና በሶማሊያ መካከል የተጀመረው የሰላም ድርድር ብዙዎችን ተስፋ አስጥሎ ነበር። ኢትዮጵያ የባህር በር ማግኘቷ ለቀጠናው ኢኮኖሚ እድገት ወሳኝ መሆኑን ስትገልጽ፣ ሶማሊያ በበኩሏ ሉዓላዊነቴ ተደፍሯል በሚል ድርድሩን አስቸጋሪ አድርገውታል። አሁን ላይ ድርድሩ በምን ሁኔታ ላይ ይገኛል? ክፍል 2 የሀያላን ሀገራት ጣልቃ ገብነት። ግብፅ እና ሌሎች የአረብ ሀገራት በጉዳዩ ላይ ያላቸው አቋም ፍጥጫውን ይበልጥ እያባባሰው ይገኛል። በተለይም ግብፅ ከሶማሊያ ጋር ያደረገችው የጦር ስምምነት በኢትዮጵያ ላይ ምን አይነት ተጽዕኖ ይኖረዋል? የኢትዮጵያ መንግሥት ስለዚህ ምን አይነት ምላሽ አዘጋጅቷል? ክፍል 3 የሶማሊላንድ አቋም። በሌላ በኩል ሶማሊላንድ ከኢትዮጵያ ጋር የጀመረችውን ስምምነት ተግባራዊ ለማድረግ ቁርጠኛ መሆኗን እየገለጸች ነው። ወደብን ለኢትዮጵያ በመስጠት በምትኩ ዕውቅና ለማግኘት የምታደርገው ጥረት የቀጠናውን ፖለቲካ ሙሉ በሙሉ ሊቀይረው ይችላል። ኢትዮጵያ የባህር በር ባለቤት መሆኗ የማይቀር ሐቅ ነው ወይስ በዲፕሎማሲያዊ ጫናዎች ይስተጓጎላል? እናንተ በዚህ ጉዳይ ላይ ምን ትላላችሁ? አስተያየታችሁን በኮሜንት አጋሩን። ቪዲዮውን ላይክ ማድረጋችሁን እና ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። አውራ ዜና ሁልጊዜ እውነተኛ መረጃን ያቀርባል። ሰላም ለሀገራችን።